የአዲስ አበባ ከተማ አስተዳደር የበላይ አመራሮች በተገኙበት ርዕሰ መምህራንና የትምህርት ሱፐርቫይዘሮች በወቅታዊ የትምህርት ቤቶች ጉዳይ ዙሪያ ላይ ውይይት አካሂደዋል። በዚህ ውይይት ላይ ከንቲባ አዳነች አቤቤ እንደተናገሩት በዚህ ቋንቋ ስርዓተ ትምህርት ዝግጅት በመጠናቀቅ ላይ በመሆኑ ህዝቡና ባለድርሻ አካላት ተወያይተውበት ዳብሮ ከጸደቀ በኋላ ተግባራዊ ይደረጋል ያሉት ከንቲባ አዳነች አቤቤ በተማሪዎች መካከል አለመተማመንና መከፋፈልን፣ መገፋፈትን የሚሰብኩ ሰዎች ከዚህ ድርጊታቸው ሊቆጠቡ እንደሚገባ አሳስበዋል። በአዲስ አበባ ከተማ 557 ከመንግስት ትምህርት ቤቶች መካከል በ18ቱም ትምህርት ቤቶች የተፈጠረው ሁከት የሰው ህይወት ሳያጠፋና ብዙ ጉዳት ሳያደርስ መቆጣጠር መቻሉን በቀጣይ የመማር ማስተማሩ ሂደት ፍጹም ሰላማዊና የተረጋጋ እንዲሆን በትጋት እየሰሩ እንደሆነ ገልጸዋል። ገምታ ሚዲያ ላይ አፍሪካ ምክትል ከንቲባ አቶ ጃንጥራር አባይ በበኩላቸው በሐሰት ተረኝነት ትርኪት ህፃናትን መከፋፈል ተገቢ አለመሆኑን አንስተው የህዝቡን ተከባብሮ የመኖር ባህልን በትምህርት ቤቶች ማንጸባረቅ ሲገባ ተማሪዎችን በብሔር የመከፋፈል ዝንባሌ ህብረ ብሔራዊ አንድነታችን የሚጎዳ መሆኑን ሊታረም ይገባል ብለዋል። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ስራ አስኪያጅ አቶ ጥራቱ በየነ በበኩላቸው ብሔርና ሃይማኖትን ሽፋን በማድረግ ተማሪዎችንና ወላጆችን ተሳታፊ በማድረግ አዲስ አበባ ከተማን የብጥብጥና የትርምስ ማዕከል ለማድረግ ጽንፈኛ ኃይሎች ያሴሩት ሴራ በትምህርት አመራሩ፣ በመምህራንና በተማሪዎች፣ በወላጆችና በአመራሩ የተቀናጀ ስራ መክሸፉን ገልጸዋል። በተጨማሪም ከተማ አስተዳደሩ ለትምህርት ጥራት የላቀ ትኩረት በመስጠት ከፍተኛ በጀት መድቦ ተማሪዎችን በእውቀትና በስነ ምግባር ታንጾ ብቁ ዜጋ መሆን እንዲችሉ በርካታ ስራዎችን እየሰራ መሆኑን የትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ገልጸዋል። ኃላፊ በበኩላቸው በዚህ ማንነት የምታስተናግደው አዲስ አበባ ከተማ በአፍ መፍቻ ቋንቋ ማስተማሯ ዓለም አቀፋዊ ህገ መንግስታዊና ሰብአዊ መብት መሆኑንም ጠቅሰዋል። ይሁን እንጂ ሰሞኑን በአንዳንድ ትምህርት ቤቶች የታየው ድርጊት ይህንን መብት የሚጋፋ በመሆኑ መታረም ያለበት መሆኑንም ገልጾ መንግስት ትምህርት ቤቶች ከማናቸውም ፖለቲካዊ እንቅስቃሴዎች ነፃ ሆኖ የመማር ማስተማር ስራቸውን እንዲያከናውኑ ለማድረግ ጥረት ቢደረግም አንዳንድ የፖለቲካ ፓርቲዎች አባሎቻቸውን በመሰማራት ሁከትና ብጥብጥ እንዲነሳ መቀሳቀሳቸውን በመረጃ ማረጋገጡን አብራርቶ ህጋዊ ተጠያቂነት ለማስፈን እየተሰራ መሆኑንም ገልጸዋል። የስብሰባ ተሳታፊ ርዕሰ መምህራንና ሱፐርቫይዘሮች በበኩላቸው ዜጎች በአፍ መፍቻ ቋንቋቸው የመማር መብታቸው መከበሩ ህገ መንግስታዊና ሰብአዊ መብት መሆኑንና አዲስ አበባ ከተማ አስተዳደር ከ5 ዓመታት በፊት ትምህርት መስጠት መጀመሩን ገልጸዋል። በትምህርት ቤቶች ያጋጠሙ ያሉ ችግር ለዘመናት የቆዩ የጥላቻ ትርኪት ውጤት መሆኑን ተወያዮቹ ያነሱት ሲሆን ከዚህ አስተሳሰብ መውጣት እንደሚገባም አሳስበዋል። እንደ ትምህርት ባለሙያዎቹ ገለጻ ገዢ ፓርቲ ከትምህርት ቤቶች ትምህርት ነፃ መሆን አለበት ብሎ ሲወጣ በተቃራኒ ሌሎች ገብተዋልና ይህንን መንግስት እንዲያጣራ አሳስበዋል። የተለያዩ ጥያቄዎች ቢኖሩም በፍጹም ይህ ጉዳይ ሊያጋጭና ወደ ብጥብጥ ሊያመራ የሚችል መሆኑን አንስተዋል። በትምህርት ቤቶች ሁከትና ብጥብጥ እንዲነሳ ተልዕኮ የተሰጣቸው ተማሪዎች መኖራቸውንና ከውጪ ድንጋይ በማውረወርና በር ገንጥሎ በመግባት ተቀናጅቶ የሰሩት ስራ መሆናቸውንም ተናግረዋል። በማህበራዊ ትስስር ገጾች በተማሪዎች መካከል መጠራጠርና አለመግባባት እንዲፈጠር የሚያደርጉ ሐሰተኛ መረጃዎችና ቅስቀሳዎችን የሚያሰራጩ ግለሰቦችና ተቋማት መንግስት ተጠያቂ ማድረግ አለበት ብለዋል። በተጨማሪም አንዳንድ የምክር ቤት አባላት በተለያዩ መገናኛ ብዙሃን የተሳሳተ መረጃ እየሰጡ ወላጆች መንግስትን እንዲጠራጠሩ እየሰሩ በመሆኑ በህግ ተጠያቂ ይደረጋሉ ብለዋል።